አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ራህማት ይሁን። በሌላ ቪዲዮ ተመልሼ መጥቻለሁ ኢንሻአላህ። ዛሬ መጣሁኝ እስኪ ራስ በራሳችን አንድ ላይ እንደግ፣ ሰብስክራይብ እንደራረግ። ውድ እህቶቼ አዲስ ጀማሪዎች አላችሁ፣ እንዲሁም በቅንነት የምትመጡ እህቶቼ እንደማመር አንድ ላይ እንሆን ማለት ነው። ዩቲዩብ ብር ይከፍላል ወይ ያላችሁ በደንብ ነው የሚከፍለው። እናንተ ከሰራችሁ ነው በደንብ ነው የሚከፍለው። በእርግጥ እኔ እስካሁን አልቀመስኩኝም። ኢንሻአላህ ቀምሰዋለሁ። ኢንሻአላህ ባላ ፍቃድ። ያው 4 አመቱ ነው፣ ግን ወላሂ አንዴም ተቀብዬ አላውቅም። ተባበሩኝና ከጎኔ ሆኑ። እንደምታዩት ምንም ስራ የለኝም፣ ቤት ነኝ። እስኪ ከጎኔ ሆኑ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። በዚህ አጋጣሚ አንድ ቻሌንጅ ይዤላችሁ መጥቻለሁ። 10 ሺህ በዚህ ሳምንት ካስገባችሁኝ፣ የቀረው ትንሽ ነው። የሆነ ሰው ለምስኪን ብር ሰጥቼሽ ምግብ ታበይልኛለሽ ያለኝ ሰው አለ። ስለዚህ ተባበሩኝና ሼር አድርጉልኝ እይታ እንዲኖረውና 10 ሺህ እንድታስገቡኝ ተባበሩኝ። ይህን ቻሌንጅ ተጠቀሙበት። ምክንያቱም በነገራችን ላይ ቡታጀራ ላይ ማለት ነው ብዙ ዩቲዩበሮች አሉ፣ ግን ለምን እንደሆነ አላውቅም ኸይር ስራ ሲሰሩ አይታዩም። ለምንድን ነው? እንደገና ለምስኪኖች አያበሉም። እንደዛ እንደሌላ ሀገር አይደለም። ብዙ ዩቲዩበሮች አሉ እና ስለዚህ ይህን ቻሌንጅ ተቀላቀሉልኝ፣ ስሩልኝ፣ ተባበሩኝና 10 ሺህ እንድገባ ሼር አድርጉልኝ፣ ከጎኔ ቁሙ። እኔም ደግሞ እፈጽማለሁ ማለት ነው ኢንሻአላህ። ይሄን ቻሌንጅ እንድታሸንፉልኝ እሺ፣ ሰምታችኋል። እና እኔም ደግሞ በአካል አሳያችኋለሁ ማለት ነው። ያኔ ምግቡን ቤት ሰርቼው ሳበላ ደግሞ ኢንሻአላህ አሳያችኋለሁ። ግን በዚህን ተባበሩኝ ማለት ነው ኢንሻአላህ። ሌላው ደግሞ አንድ ነገር አለ። ሰሞኑ የሆነች እህቴ ጠይቅሽኝ ነገር አለ። አፉ በኝ አልመለስኩልሽም። 8 አመቴ ነው። ስለዚህ ቤትም አለኝ አንድ ቦታም አለ። ማሻአላህ አላህ ይጨምርልሽ ጎበዝ የኔ ጀግና። ግን አላግባ እያልኩኝ እየተወዘጋገብኩኝ ነው ብለሻል። አግቢ፣ ይህን ካለሽ አግቢ ወላሂ። እና አግቢ፣ ጥሩ ወንድ ከሆነ ሳሊ አንቺ የሚወድሽ ያፈቅርሽ ከሆነ አግቢ። ግን እያያችሁ እንትን እያላችሁ እያሰባችሁበት አውቃችሁ ነገ ይሆነኛል ወይ ያላችሁ በደንብ አይታችሁ ግቡ፣ ትዳር ውስጥ ስትገቡ ማለት ነው። በተለይም በአሁን ሰዓት እንትን ብላችሁ ተጠንቀቃችሁ ወደ ትዳር ግቡ ማለት ነው። ብላችሁ ዘው ብላችሁ እንዳገቡ ነግራችኋለሁ። ስለዚህ ማሻአላ አግቢ እህቴ፣ ምንም የሚያወዛግብሽ ነገር የለም። አግቢ፣ አላህ ይጨምርልሽ። በነገራችን ላይ በአሁን ሰዓት ቦታም ቢወስድም መንግስት ማለት ነው ቤትም ቢያፈርስም ማሻአላ ይቀይራል፣ ቀይሮ ይሰጣል። አላሁ አለም ሌላ ሀገር አላውቅም። ቡታጀራ ላይ ግን አሁን ብዙ ቤተሰብ ሄሊኮደር ነው የሚባል ሄሊኮዲር ነው ምናምን የሚባለውን መጥቶባቸው ማሻአላ ቀይሮ ብር ሰጥቷቸው መሬት ያላቸው ብር ሰጥቷቸው ቤት እንዲሰሩ፣ እንዲሁም ቦታ የሌላቸው ደግሞ ቦታ ሰጥቷቸው እንደዛ ማሻአላ ደስ ይላል። ያጋጠመኝ ሰው ስላለ ነው እንደዛ ያልኳችሁ። ስለዚህ ውድ እህቴ እንደዛ ሊሆን ይችላል። የት ሀገር ልጅ እንደሆንሽ ባላቅም ማለት ነው። ስለዚህ ምንም እንትን አትፍሪ። ቤት ካለሽ ባዶ ቦታ ካለሽ እና አግቢ፣ ትዳር ካለሽ ያዥ። ቤት ካለሽ የምትፈልጊያለሽ ወላሂ ቤት ክራይ ብቻ እንዳይኖርብሽ እንጂ አግቢ እና እነዛላችኋለሁ ውዶች። ቤት ያላችሁ እንዲሁም ያኔ ከወጣችሁ በጣም ከቆያችሁ ኑና አግቡ። ትዳሩ ማስቡ፣ ልጅ መውለድን ማስቡ። ዝም ብላችሁ እዛ ብቻ ዱንያን ብቻ አይደለም የምታስቡት። ነገ ልጅ መውለድ አለ። ራስ መጎዳት የለባችሁ። ራሳችሁ እንዳትጎዱ። ልጅ መውለድ አለ። በነገራችን ላይ በጣም ተጽዕኖ እያመጣ ነው በልጅ ላይ ማለት ነው። ብዙ አመት ሰርተን መጥተን ከዛ በኋላ ልንወልድ ስንል
መውለድ እያቃተን ነው ስደተኞች፣ በተለይ ብዙ አመት የሰራን እህቶች ማለት ነው። ስለዚህ አታብዙ ብዙ ኑ። ቤት ካላችሁ ቤት ከሰራችሁ ትንሽ መንቀሻቀሻ ብር ካላችሁ ኑና ወደ ትዳር ግቡ። ትዳር የሌላችሁ ማለት ነው። ትዳር ያላችሁን ደግሞ አላህ ትዳራችሁ ያሳምርላችሁ እና ነይና ትዳርሽን ያዥ እህቴ፣ አብሽሪ፣ አትጨናነቂ ነው የምልሽ። እሺ ውዷ እና እንደዛ እላችኋለሁ። ስለዚህ ሼር አድርጉልኝ፣ ተባበሩኝ፣ ከጎን ሆኑ፣ እናንተም ተደማመሩ። ኢሜል ደግሞ ጠየቃችሁ፣ ኢሜል ማለት ነው። እኔ ራሱ ሰው ነበር የከፈተልኝ መጀመሪያ። ስለዚህ አረብ ቤት የምትወዷቸው ሴቶች ምናምን ካሉ የተማሩ ካሉ ኢሜል ከፈችልኝ በሏቸው። በሉ አዲስ ዩቲዩበሮች የምትከፍቱ ካላችሁ እንደዛ በሉና ኢሜይሉን ይክፈቱላችሁ። ከዛ ፓስፖርቱን እናንተ ታስገባላችሁ ማለት ነው። የምታውቁት ማትረሱት ኮድ ታስገባላችሁ ማለት ነው። ኢሜይሉን ሲከፈትላችሁ እያያችሁ ይከፈትላችሁ ማለት ነው። ስለዚህ እንደዛ ነው፣ ቀላል ነው። ስትመጡ ትሰሩበታላችሁ። ከሰራንበት ይሰጠናል፣ ብር ይከፍላል በየወሩ። ስለዚህ እኔንም አበርቱኝ፣ እንበረታታ፣ አንድ ላይ እንደግ። እስኪ መዳም ቅሞች ዝም ብላችሁ ከሀብታም ጋር እዚህ ዛሬ ስንት ዓመት የከፈተ ስንት በጣም የሄደ ሰው ከምትከታተሉ እኛን ተከታተሉን እስኪ፣ እኛንን አበርቱን፣ እኛ በእኛ እንበረታታ። የመዳም ቅመሞች ይህን እላቸዋለሁ። ውዶቼ እንዳላበዛ እኔም አስቸግሮኛል። ዳታ በጣም እያስቸገረኝ ነው። በየቀኑ 100 ብር መሙላት፣ አንድ ቪዲዮ ሼር ለማድረግ 100 ብር እየሞላዊ ነው። ስለዚህ ይሄንንም እኔንም እያሰባችሁ ማለት ነው። እሺ ለዛ ነው ትንንሽ ቪዲዮ ሼር ማድረገው እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፈለጋችሁት ነገር ጠይቁኝ እመልስላችኋለሁ። ሌላው ደግሞ ስለ ቤት ዕቃ ምናምን ጠይቃችሁኝ አብሽሩ እመልስላችኋለሁ። ያኔ ወደ ገበያ ምናምን ስላልሄድኩኝ ነው። ሁሉንም ነገር እመልስላችኋለሁ። አብሽሩ።